الرحمن الرحيم الحمد لله رب العالمين وأصلي وأسلم على رسول العالمين نبينا محمد وعلى آله وصحبه أجمعين أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أعاذني الله وإياكم وجميع المسلمين من النار ثم أما بعد أحييكم بتحية الإسلام وبتحية أهل دار السلام ألا وهي السلام عليكم ورحمة الله وبركاته إن شاء الله جل وعلا كم يدعو ነገር እንዲሁም ደግሞ ለተወደደ ለሆነ ጉዳይ ማለት ነው ኢንሻአላህ ለኸይር ነገር አላህ ሰበብ ያድርገንና ለዚህ አይነት ማህበር እንድንጣድ ያደረገን እና ኢንሻአላህ ርዕሱን እንዳወቃችሁት ሁላችሁም አላሁ ጀለ ወዐላ የት ነው በሚል ርዕስ ይሆናል ኢንሻአላህ ሁላችንም ጆሮአችንን ጣል አድርገን እንከታተል ብዬ እላለሁ ኢንሻአላህ አላህ የት ነው የሚለው የዐቂዳ ጉዳይ እንዲሁም አንድ ሰው ያመነበት እንደሆነ ሙስሊም ተብሎ የሚባልበት ሌላውን ተውሂዱን ምንም ከመያዙም ጋር ማለት ነው ያስተባበለ የሆነ ሰው ደግሞ መረጃ ደርሶት ከሆነ የሚከፍርበት ሙሽሪክ ከሚባልበት የሆነ ጉዳይ ስለሆነ ሁላችንም ውስጣችንን ሰጥተን ኢንሻአላህ እንከታተል ይገባል ማለት ነው። አወለን አላህ የት ነው በሚል ከቁርአን ኢንሻአላህ ለመጥቀስ ወዳለሁ هكذا ከረሱሉ አለይሂ ሰላቱ ወሰላም አንደበት ከሐዲስ ነዓም እንዲሁም ደግሞ ከሰሃቦች وهكذا ኢጅማዕ የዑለሞች ስምምነት እንዳለ ኢንሻአላህ ይህን ለማውሳት ወዳለሁ ማለት ነው። የተኛውም ነገር እምነት ብለን ስንይዘው በመጀመሪያ ቁርአን እንዲሁም ሐዲስ ይዘን ሊሆን ይገባል። እንዲሁም ደግሞ ኢጅማዕ ማስረጃ ሆኖ ይገኛል ማለት ነው። طيب አላህ የት ነው ለሚለው አላሁ ጀለ ወዐላ ከዐርሹ በላይ ከፍጡሮች በአጠቃላይ ተለይቶ ነው ያለው። ይሄ ቁርአን ያጸደቀውና ረሱሉ አለይሂ ሰላቱ ወሰላም ያጸደቁት እንዲሁም ዑለሞች በአንድ ላይ ማለት ነው የተስማሙበት የሆነ ጉዳይ ነው። ይሄስ አላሁ ጀለ ወዐላ ቁርአን ላይ በሱረቱ አልአዕራፍ 54ኛው አንቀጽ ላይ قال إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش እንደሚታወቀው አላሁ ጀለ ወዐላ ቁርአን ላይ ጌታችሁ አላህ خلق السماوات والأرض ሰባት ምድርና ሰባት ሰማይን ፈጠረ في 6 أيام በስድስት ቀን ፈጠረ ثم استوى على العرش ከዛ በኋላ በሰባተኛው ቀን አላሁ ጀለ ወዐላ ከዐርሹ በላይ ሆነ ብሎ አላሁ ጀለ ወዐላ ስለራሱ ይነግረናል ማለት ነው። ስለዚህ አላህ ስለራሱ የነገረን እንደሆነ ከራሱ በላይ የሚነግረን አንድ አካል የለም። ይህን አምነን እንቀበል ይገባል ማለት ነው። ኢስተዋ የሚለው ምናልባት ብዙ አይነት ማዕናዎችን ይዞ ይመጣል። አከዛ ደግሞ ሰለፎች የተረገሙት ዐላ ወርተፈዐ ከዐርሽ በላይ ከፍ አለ ብለው ሰለፎች ተርጉመውታል እና አቡ ዐሊ መስል ማለት ነው። ቡኻሪ ነቅል እንዳደረገው طيب على كل حال ኢስቲዋ ማለት ከፍ ማለት እስከሆነ ድረስ በብዙ አይነት መጥቷል። ብዙ ሰዎች እንደ ሹብሃ እንደሚያነሱት ማለት ነው ኢስቲዋ የሚለው በብዙ አይነት አገላለጽ መጥቷል። በመጀመሪያ እኛ ኢስቲዋኡን ከማን ነው የምንረዳው ቢባል ከሰለፎች ከቀደምት ደጋጎች ነውና ቀደምቶች ያሉት ዐላ ወርተፈዐ ብለው በተለይም ቁርአን ላይ በአራት አይነት ሆኖ መጥቷል ይላሉ። ይሄ ኢስቲዋ ይባላል። መጀመሪያ መቅሩን ቢዐል ጃራ በዐል ጃራ ጃራ በሆነች ዐላ ተያይዞ መጥቷል። እስከ 12 ቦታ ላይ መጥቷል ይላል። 7 منها في صفات الله تبارك وتعالى و5 منها في غير صفات الله تبارك وتعالى ከ12ቶቹ ሰባቱ በአላሁ ሱብሓነሁ ወተዓላ ሲፈት ሆኖ ተያይዞ ቢዐል ጃራ መጥቷል። ثم استوى على العرش ይላል 6 ቦታ ላይ እንዲሁም ሱረቱ ጣሃ 5ኛው አንቀጽ ላይ ምን ይላል الرحمن على العرش استوى ይላል። ስለዚህ በዐል ጃራ የመጣበት ቦታ ስለ አላህ ሱብሓነሁ ወተዓላ ሲፈት የሚገልጹ 7 ቦታ ላይ መጥቷል። ይሄ ደግሞ በአረቦች ዘንድ የሚታወቀው ኢስተዋ በዐላ ያለፈ እንደሆነ ማዕናው ከፍ ማለት እንጂ ሌላ ትርጉም ፈጽሞ አያስይዝም። እንደሚታወቀው በአላህ ሱብሓነሁ ወተዓላ ሲፋቶች የመጡት በሱረቱ አልአዕራፍ ቅድም እንደጠቀስኩት إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش ጌታችሁ አላህ ሱብሓነሁ ወተዓላ ሰባት ሰማያትና ሰባት ምድርን ፈጠረ ከዛ በኋላ ثم استوى على العرش ከዐርሹ በላይ ከፍ አለ ብሎ አላሁ ጀለ ወዐላ ይናገራል ማለት ነው። ሱረቱ አልአዕራፍ 54ኛው አንቀጽ ላይ አከዛ በሁለተኛ ሱረቱ ዩኑስ ላይ 51ኛው አንቀጽ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يدبر الأمر ما من شفيع إلا من بعد إذنه ذلكم الله ربكم فاعبدوه أفلا تذكرون إلى الله جل وعلا ጌታችን ብሎ ማለት ያለው አላህ خلق السماوات والأرض ሰባት ምድርና ሰባት
يعني ሰማያትን የፈጠረ የሆነ في 6 أيام በስድስት ቀን ፈጥሮ ثم استوى على العرش ከዛ በኋላ ከስድስት ቀን በኋላ አላሁ ስብሓነሁ ወተዓላ ከዓርሹ በላይ ከፍ አለ ይላል። نعم يدبر الأمر ነገራቶችን በአጠቃላይ ያስተናግዳል አላሁ ጀለ ወዐላ። على كل حال يعني ዋና አጀንዳውን ተያዝኩኝ ማለት ነው። በስድስት ቀን ሰባት ሰማያትና ሰባት ምድርን ከፈጠረ በኋላ ከዛ በኋላ نعم ምን ሆነ ከዓርሹ በላይ ሆነ። ከዛ የሚለው ثم يعني ተርቲብን የምጠቁመው يعني عند اللغة ማለት ነው። نعم ይሄን ደግሞ ሌላ ነገር يعني ተረግሞ ምን ያስፈልገናል? ማስረጃ ያስፈልገናል። لذا يعني ሰለፎች የተረገሙት እነ ኢብኑ ጀሪር الطبري ኢንሻአላህ يعني ጠቅሳለሁ ማለት ነው። ኋላ ላይ በሰባተኛው ቀን አላሁ ጀለ ወዐላ ከዓርሹ በላይ መሆኑን يعني ሰለፎች አጥተዋል ማለት ነው። هكذا سورة الرعد ላይ ማለት ነው ሁለተኛው አንቀጽ አላሁ ጀለ ወዐላ قال الله الذي رفع السماوات بغير عمد ترونها ثم استوى على العرش وسخر الشمس والقمر كل يجري لأجل مسمى يدبر الأمر يفصل الآيات لعلكم بلقاء ربكم توقنون الله جل وعلا سورة الرعد ላይ ምን አለ? አላህ ብሎ ማለት ያኒ ሰባት ሰማያትን ያኒ ከፍ ያደረገ ያለ ምሰሶ ያኒ የምታዩት የሆነ ምሰሶ ሳይኖር ያኒ እንደሚታወቀው ሰባት ሰማያት ሰማይ ሰማይ አንድ ምሰሶ ነው ማለት ነው። نعم ثم استوى على العرش ከዛ በኋላ አላሁ ጀለ ወዐላ ከዓርሹ በላይ ከፍ አለ ይላል። نعم እንደሚታወቀው አላህ ያኒ ሰባት ሰማያትና ሰባት ምድርን ከፈጠረ በኋላ ከዓርሹ በላይ መሆኑን ነግሮናል ማለት ነው። ايضا يعني قال في سورة طه عند قوله تبارك وتعالى الرحمن على العرش استوى رحمن الله جل وعلا ከዓርሹ በላይ ከፍ አለ ይላል። ይሄ እንደሚታወቀው ረሕማን ሲባል የአላሁ ስብሓነሁ ወተዓላ ስም ነው። ስለዚህ ይሄ ስም ማለት ነው ማዕዛቱ ነው ከዛቱ ጋር አንድም ያኒ አላህ ሰባት ሰማያትን ሰባት ምድርን ፈጠረ ሲባል በዛቱ ነው እንደፈጠረው በምኑ ነው የፈጠረው ተብሎ ቢባል ጥያቄ ራሱ ፈልሰፋ ነው። ስለዚህ አላህ ረሕማን ጌታችን አላሁ ጀለ ወዐላ ከዓርሹ በላይ ከፍ አለ። ሰለፎች ያኒ እንደተረገሙትም አላ ወርተፋ ያኒ አላሁ ጀለ ወዐላ ከሰባት ሰማያት ከዓርሹ በላይ ከፍ አለ ብሎ አላሁ ጀለ ወዐላ ይናገራል። هكذا በአምስተኛ عند قوله تبارك وتعالى في سورة الفرقان يعني سورة الفرقان الله جل وعلا من على الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل الخبير يا الله جل وعلا يعني الله سبحانه وتعالى ማለት ሰባት ሰማያትና ሰባት ምድርን የፈጠረ نعم በእነርሱ መካከል ያለው የፈጠረ ቃል ምን አሉ አስከትለው في 6 أيام በስድስት ቀን ፈጥሮ ثم استوى على العرش ከዛ በኋላ ለሰባተኛው ቀን አላሁ ጀለ ወዐላ ኢስቲዋኡን አደረገ ከዓርሹ በላይ ከፍ ማለቱን ነገረን ብሎ አላሁ ጀለ ወዐላ ለራሱ ይናገራል ማለት ነው። ስለዚህ يعني ቁርአን ላይ ቃል በቃል በዐላ የመጡ يعني على الجارة ማለት ነው ተንተርሰው የመጡ ኢስቲዋኡች አሉ። ስድስተኛው في سورة نعم ሐጅ ላይ عند قوله الله الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش ما لكم من دونه من ولي ولا شفيع أفلا تتفكرون الله جل وعلا من الله الذي خلق السماوات والأرض يعني الله ብሎ ማለት ሰባት ሰማያትና ሰባት ምድርን የፈጠረ وما بينهما በእነሱ መካከል ያለውን የፈጠረ في 6 أيام በስድስት ቀን يعني ثم استوى على العرش ከዛ በኋላ ከዓርሹ በላይ ከፍ አለ ብሎ አላሁ ጀለ ወዐላ ይናገራል ማለት ነው። ስለዚህ يعني አላህ ሰባት ሰማያትና ሰባት ምድርን ከፈጠረ በኋላ ከዓርሹ በላይ መሆኑን ነግሮናል። በመጨረሻም ሳቢዓን ማለት ነው በዐለል ጃር ላይ መጥቶ يعني في سورة الحديد يعني في قوله تبارك وتعالى والذي خلق السماوات والأرض في 6 أيام ثم استوى على العرش يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو معكم أينما كنتم والله بما تعملون بصير الله جل وعلا سورة الحديد አራተኛ አንቀጽ ላይ ምን አለ? ያ አላህ ብሎ ማለት خلق السماوات والأرض يعني ሰባት ሰማያትና ሰባት ምድርን የፈጠረ የሆነ في 6 أيام በስድስት ቀን የፈጠረ የሆነ نعم قال ثم استوى على العرش ከዛ በኋላ ከዓርሹ በላይ ከፍ አለ ብሎ አላሁ ጀለ ወዐላ ይናገራል። እዚህ አሁን የጠቀስኳቸው ሰባት ቦታ ላይ አላሁ ጀለ ወዐላ ኢስቲዋኡን በዐላ አያይዞ ይናገራል ማለት ነው። እነዚህ ሰባት ቦታዎች እንደሚታወቀው ያኒ በሰባት ሱራዎች ሰባት አንቀጾች خمسة منها مكية ናቸው واثنتان منها مدنيتان على وتيرة واحدة በአንድ ስቴት ነው የመጡት يعني ሁለቱ መደኒ ሲሆኑ የመዲና አንቀጾች ሲሆኑ እንዲሁም نعم ሱራዎች ማለት ነው ምዕራፎች ሲሆኑ አምስቱ ደግሞ መክያ ናቸው። እዚህ ቦታ ላይ አላሁ ጀለ ወዐላ መክያ ላይ በወረዱ መደኒያ ላይ በወረዱ نعم ምዕራፎች አላሁ ጀለ ወዐላ ቃል በቃል ከዓርሹ በላይ መሆኑን የተናገረ አንድ ቦታ ላይ አላሁ ጀለ ወዐላ ከዓርሹ በላይ ባይሆን ኖሮ አንድ ቦታ ላይ ቀይሮ ምን ይለን ነበር? نعم ይሄ ኢስቲዋኡ ከዓርሹ በላይ መሆኑ يعني ትክክል አይደለም ሌላ ነገር ቀይሮ ያመጣልን ነበር ማለት ነው። طيب ስለዚህ በተለይ እንደው አስራፍ يعني في سورة طه ላይ ለው እጅጉኑ በጣም يعني አላህ ከዓርሹ በላይ መሆኑ ምንም ድርድር እንደሌለበት ነው ያመለከተው። يعني الرحمن على العرش استوى ሲል يعني مبتدا አድርጎ نعم على العرش جازم ነው እንዲሁም يعني استوى فعل ነው نعم